የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 20 በመስቀሉ ደም በመስቀል ላይ ተሰቅሎ ባፈሰሰው ደሙ በከበረ ደሙ ፈሳሽነት ዓለምን ሰላም አደረገ። ሰማይንና ምድርን አስታረቀ። እግዚአብሔርንና ሰውን፣ ሰውንና መላእክትን፣ ሰውንና ሰውን፣ ሕዝብና አሕዛብን፣ ነፍስና ሥጋን አስታረቀ። የሚገርም ነው። ሰው ከስንቱ ነገር ጋር ተጣልቶ ኖሯል። እግዚአብሔርም ከስነ ፍጥረትም ጋር ስምም አልነበረም ማለት ነው። ስለዚህ ይህን የጥል ግድግዳ ፈረሰው። ጥልን በመስቀሉ ገደለው። መጻ ወሀበነ ሰላመ ለርሑቃን ወሰላመ ለቅሩባን። ወደዚህ ዓለም መጥቶ ለቅርቦችም በቅርብ ላለነውም በሩቅ ላለነውም ሰላምን ሰጠን፣ ሰላም አደረገን ነው። ሊቃውንቱ ከዚህ የተነሳ ነው ገብረ ሰላም በመስቀሉ ወለመላከ ሕይወትሰ ሰቀልዎ ለዘተንሥአ እሙታን። ከሙታን ተለይቶ የተነሳውንና የሕይወት ራስ የሆነውን የሕይወትን ራስ ሰቀሉት፣ ገደሉት። ገብረ ሰላም በመስቀሉ እሱ ግን እነሱ በሚገሉበት በመስቀሉ ጥልን ገደለ፣ ሰላምን አደረገ። በመስቀሉ ትንሣኤሁ አጋደ። ይህን እርቅ ከፈጸመ በኋላ ትንሣኤውን ገለጠ፣ ገሃድ አደረገ፣ ይፋ አደረገ። ቀድሞ በነቢያት ትንሣኤው ይነገር ነበር። በኋላም ራሱ ለደቀ መዛሙርቱ ናሁ ነዐርግ ኢየሩሳሌም ወይእሕዝዎ ለወልደ እጓለ እመሕያው ወይሰቅልዎ ወይቀትልዎ ወይትነሣ በሳልስት ዕለት። እነሆ ወደ ኢየሩሳሌም እንወጣለን፣ የሰውን ልጅ ጸሐፍት፣ ፈሪሳውያን፣ ሊቃነ ካህናት አሳልፈው ይሰጡታል፣ ለአሕዛብ አሳልፈው ይሰጡታል። ይገፈፋል፣ ልብሱን ይገረፋል፣ ይሰቀላል። ወይትነሣ በሳልስት ዕለት፣ በሦስተኛውም ቀን ከሙታን ተለይቶ ይነሳል። እንዲያውም በገሊላ ቀድማችኋለሁ፣ በገሊላ እንገናኝ ይላቸው ነበር። ነገር ግን ከእነሱ ከደቀ መዛሙርቱ ይልቅ ሰቃዮቹ ትንሣኤውን ያምኑ ነበር ማለት ይቻላል። ወደ ጲላጦስ ቀርበው ከዚያ በፊት ሆኖ የማያውቅ ነገር ጠየቁ። ይገርማቸዋል። ተዘከርነ እግዚኦ፣ ይህ ክብር ይግባውና እሱን እንዳሳች ነው የሚሉት። ይህ ሰው በሕይወቱ ሳለ ያለውን ሰምተናል። አመ ሣልስት ዕለት እትነሣ፣ በሦስተኛው ቀን ከሙታን ተለይቼ እነሳለሁ ሕያው ሆናለሁ ብሏልና አዝዝንከ ይቀውም መቃብሪሁ፣ መቃብሩ እንዲጠበቅ አድርግ አላቸው። እንግዲህ ከዚህ ቀደም የማንም ነቢይ መቃብር ተጠብቆ እንዲህ ያለ ነገርም ተሰምቶ አይታወቅም። ይገርማቸው ደቀ መዛሙርቱ በፍርሃት ተውጠው የሞቱ ድንጋጤ ሁሉን ነገር አስረስቷቸው የተማሩትን ሲያጠፉ፣ እነዚህ ጠላቶቹ ግን የጠቅላት ምስክርነት የታመነ ነው ይባላል። እነሳለሁ ብሏልና መቃብሩ ይጠበቅ። ተመልከቱ፣ እግዚአብሔር ያሳያል። ያፈሩት ይደርሳል፣ የጠሉት ይወርሳል እንደሚባለው
የፈሩት ደረሰባቸው። የጠሉት ወልደ እግዚአብሔር ኢየሱስ ክርስቶስ ቸሩ መድኃኔዓለም ሕዝቡን ወረሰባቸው። እኛን ወረሰን። ይገርማቸዋል። እኛም ወረሰን። በመስቀሉ ሰላም አደረገ። ትንሣኤውንም ለእኛ በሰረ። የእኛንም ትንሣኤ ነገረ። በመስቀል ላይ እንዳለ 550 የሚሆኑ የትንሣኤው ምስክሮች ከእግረ መስቀሉ ተፈለፈሉ፣ ተነሱ ሙታን። ከቅዱሳን በድኖች ነው። አጥንቶቹ ተነሱ ለትንሣኤው ምስክር እንዲሆኑ። ገብረ ሰላም በመስቀሉ ትንሣኤው አጋደ እንዲሉ የመጀመሪያ የትንሣኤው ምስክሮች እነሱ ናቸው። በሰው ወገን ይገርማቸው። ሥጋውን በመስቀል ላይ እንዳለ ሥጋው ሙታንን ለማንሳት ወደ መቃብር ሲወርድ ወነፍሱ ወረደት ውስተ ሲኦል፣ ነፍሱ ግን ወደ ሲኦል ወረደች። ወአመዝበራ ለሲኦል፣ ሲኦልን አመዘበራት። ሲኦል ተመዘበረ። አዳም ተመረመረ። ከጥንት ጀምሮ የነፍሳቱ የሄዱ ነፍሳት ሁሉ እሱን ተከትለው ወጡ። እንደ እብነት ሰፍረውበት ወጡ። በሲኦልም ንጉሥነቱን አወጀ፣ ድል አድራጊነቱን አወጀ። በመስቀሉ ድል እንዳደረገ ድል እንደነሳ አረጋገጠ። ሲኦልም የሱ ስለነበረች እንደዚህ አድርጎ ያው ወደ ቀደመ ክብሩ ተመለሰ እና በእውነት ዛሬ ነፃነታችን ነው የምናከብር። ክርስቶስ ስለሰጠን ነፃነት ነው አሁን የምንመሰክረው። ይኸው ሐዋርያ እንዳለው እነሆ እኛስ የምሥራች ክርስቶስ ነፃ አውጥቶናል። ወለነሰ ተሳያጠነ ክርስቶስም መርገማ ለኦሪት። እኛንስ የምሥራች ክርስቶስ ነፃ አውጥቶናል። በዘወዳአ በእንቲአነ ስለ እኛ ሕማማተ መስቀልን በመቀበሉ ጦርን፣ ቅንዋትን፣ መራራ ሐሞትን በመቀበሉ ወጾረ መርገማ ትሁንብ ብሎ የኦሪትን መርገም ተሸከመ። እስመ ከመዝ ይቤ መጽሐፍ ርጉም ውእቱ ኩሉ ዘስቁል ዲበ ዕፅ። በእንጨት ላይ ተሰቅሎ የሞተ ሁሉ ርጉም ነው የሚለውን በኦሪት መጽሐፍ የተጻፈውን በሙሴ ሕግ የተጻፈውን ያንን ይሁንብኝ ሆኖ በመቀበሉ እኛን ነፃ አወጣን። የምሥራች ከመ ይግባ በረከተ አብርሃም ላለ አሕዛብ በኢየሱስ ክርስቶስ ወከመ ነርከብ ተስፋሁ ለመንፈስ ቅዱስ በአሚን በክርስቶስ። የአብርሃም በረከት ወደ አሕዛብ ይገባ ዘንድ ይሞላ ዘንድ እኛም በኢየሱስ ክርስቶስ በማመን የመንፈስ ቅዱስን ጸጋ ተስፋ እናገኝ ዘንድ እነሆ እርሱ ክርስቶስ እሱ መድኃኔ ዓለም የዓለም መድህን ቅዱስ ጌታ ነፃ አወጣን። የምሥራች ነው የሚል ቤተ ክርስቲያን ይህን የምሥራች ነው የምትሰብክ። ገብረ ሰላመ በመስቀሉ የምትለው ያንን ነው። በቤተ ክርስቲያን ራስ ላይ መስቀሉ ይታያል። እነሆ የሰላም ንጉሥ ክርስቶስ ነው የሚል ነው። በካህናቱ እጅ፣ በሊቃነ ጳጳሳቱ፣ በቀሳውስቱ እጅ መስቀል እስከ ዕለተ ሞታቸው አይለይም። የእሱን ሰላም በመስቀሉ ተሸክመው የሚዞሩ ናቸው። ሰው እንኳን ቢጣላ ደም ቢፋሰስ ቅድስት ቤተ ክርስቲያን በካህናቱ በኩል ትልቁን መስቀል ታስይዝና ያ ክርስቶስን በመሃል እንዲገቡ ታደርጋለች። አፉ አይገባ የሚባል መስቀል አለ በሀገራችን። ትልቁ መስቀል ሲወጣ ደም መፈሰሱ ይቆማል። ይገርማቸው። ዛሬም ቢሆን ያ መስቀል አይገባው መስቀል አለን፣ ያስፈልገናል። ሰላም ለምድር ሰላም በምድር የሚሰብክ መስቀል ያስፈልገናል።
ደግሞም ሰላም የሚያደርጉም ያስተራርቁም ያስፈልጋል። ብፁዓን እለ ይገብሩ ሰላመ እስመ እሙንቱ ውሉደ እግዚአብሔር ይሰመዩ። ሰላምን የሚያደርጉ የሚያስታርቁ፣ ሰውን ከሰው የሚያገናኙ፣ ለራሳቸው ሰላም የሚያስቡ፣ ሰላም የሚናገሩ፣ በሰላም ከሰው ጋር የሚኖሩ ብፁዓን ናቸው። እስመ እሙንቱ ውሉደ እግዚአብሔር ይሰመዩ፣ እነሱ የእግዚአብሔር ልጆች ይባላሉና። ማለትም የእግዚአብሔር ልጅ ወልደ እግዚአብሔር ኢየሱስ ክርስቶስን ቸሩ መድኃኔዓለምን በመስቀሉ ያስታርቀውን መስሎታልና። እሱ በመስቀል ወጥቶ ወርዶ ነው ያስታረቀን፣ ሰላም ያደረገን። እንዲሁም እንደዚህ ያሉ ሰላማውያን ሰዎች የእግዚአብሔር ልጅ ወልደ እግዚአብሔር ክርስቶስን የሚመስሉ ለእኛ ለአሁኑ ጊዜ ትውልድ ያስፈልጉናል። በእውነት ይሄ በዓል እየተከበረ ነው፣ ደስ ይላል። የሊቃውንቱ አቀራረብ፣ የልጆቹ ቤተ ክርስቲያን መተካት እና ሊቃውንቱን ተክተው አለን ማለታቸው ደስ ያሰኛል። እንዲያው በሁሉም ነገር አምሮብን ይታያል። በእውነት እግዚአብሔር ከእኛ ጋር ነው ማለት እንችላለን። በእውነት እንደዚሁ ደግሞ እንደ ስሙ ገብረ ሰላም ነው የዛሬው በዓል። በእውነት ለሀገራችን ሰላም ያድርግልን። ለሀገራችን ሰላም፣ ለሕዝባችን ሰላም፣ ለምድራችን ሰላም። ሰላም ለምድር ሰላም በምድር ይሁንልን። ለዛሬ ዓመት ደግሞ ጠብቆ ቁጥር ሳያጉድል በሰላም በጤና ያድርሰን። እግዚአብሔር ይባርካችሁ፣ ይቀድሳችሁ።